ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው። ቢዝነስ የሚሰራው ለሰዎች ነው የሚያውቀው። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው በቃ ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት። ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጊ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጊ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድነው? the last lecture የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድነው የምትነግረን? what would be your last lecture ተብሎ ነው የሚጠየቀው። በጣም የሚፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበረው። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የሱ ስፒች ቫይራል ወጣ ነው። ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ ደም ታይም። ከዛ መልካም ሳይዳቸውን ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔና ይቻሉ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም ነው። የሰዎች ብቻ አይደለም ግን በኔል ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን በጣም ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ነው ዲስሪስፔክት የምናደርገው። ቢያ መስተካከል አለበት። በቃ እንደማንችል ምንም እንዳይደለን እንደማይገባን ዲዘርቭ እንደማናደርግ ይህ ዓለም የጥቂት ሰዎች እንደሆነ ለነሱ እንደተዘጋጀ እነሱ እንደሚሳካላቸው እነሱ እንደሚሆንላቸው እኔ ግን እንደማይገባኝ እንደማይሳካል እንደማልችል ራሴን ከመጠን በላይ መናቅ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይሄንን እይታ ማስተካከል ያስፈልጋል። መልካም። እንግዲህ ቀጣይ ሐሳባችን ደግሞ የሚሆነው ግፊትን ወይም ደግሞ ፕሬሸርን በትክክል መጠቀም ነው። በህይወት ውስጥ ህልማችንን ምኞታችንን ለማሳካት የሚመጡ ግፊቶች አሉ ማለት ነው። እነዛን ግፊቶች በትክክል ማስተናገድና መጠቀም አለብን። ምን አይነት ግፊቶች ናቸው? እንዴት ነው? ፕሬሸሮች አሉ፣ በህይወት የሚገፉሽ ነገሮች አሉ። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለት፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ
ወደ ተሻለ ቦታ ደግሞ የሚወስድሽ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት። ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ፣ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት፣ እሱን ታያለሽ። ከዛ የኦሊቭ ኦይል ታያለሽ፣ የወይራ ዘይት አይደል ኦሊቭ ኦይል ዋጋው በጣም ውድ ነው። ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። እንዴት ነው የሚዘጋጀው? የወይራ ፍሬው ይሰበሰባል። ጠንካራ ነው ፍሬው። የወይራ ፍሬው ይሰበሰባል፣ አንድ ቦታ ይቀመጣል፣ ይታጠባል። ከዛ ዘይት ውስጡ አለ። ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት። በትልቅ ድንጋይ ነው የሚፈጨው። ያለበለዚያ ዘይቱ አይወጣም። there is no other way። አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም። አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል። ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው። ወይን ጠጅ አይደል? ከቆየ ደግሞ በጣም ውድ ነው። አማመናች በጣም የቆየ የተቀመጠው ዋይን እንዴት ውድ እንደሆነ በጣም ይፈለጋል። ወይን ጠጅ ወይኑ ይሰበሰባል። እንዴት ነው የሚዘጋጀው? እሱ ደግሞ ወይኑ ይሰበሰባል፣ ፍሬው። ከዛ ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት። በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል። ወይን ፍሬው ተሰብስቦ በድንጋይ ይፈጫል። ድንጋይ ይወርድበታል። ከዛ ደግሞ ይጨመቃል። ከዛ ፈሳሹ ይወጣል። ዘ ፕሮሰስ አለው ከዛ በኋላ የሚደረግበት። ክራሽ ሳይደረግ ሰው የከበረ ነገር አይወጣውም። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣውም። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉን ነገሮች ፕሬሸር ነው። ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። ባለፈው ሳምንት ለምን እንደሆነ አላውቅም፣ ግን ስለ እንትን ማንበብ ፈለኩኝ። አበባ እንዴት ነው እንዲህ ጥቅልል ያለ በድ አበባ እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለኩ። ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ። ከዛ አሉት ፕሮሰሶች አሉት። አንዱ ነጥብ ግን ካሉት ይሄ እንዲች ብሎ ያለችው አበባ እንዲህ ብሎሶም እንድታረክ እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው። የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረቂ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም። ሪያሊቲ እንደሆነ ማወቅ አለብን። እኔ ሰዎች ሊመስላቸው ይችላል ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም። ድሮ ነበረ ድሮ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ፣ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም፣ ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው።
ያ መውጣት የቻለው ግን ክራሽ ከመደረግ እና በእንደዛ መውሰድ አለብን። እንድታብቢም ፕሬሸሩ ያስፈልጋል ለማለት ነው ጵኒኤል።